ኢንዶሜትሪዮሲስ ኤፒዴሚዮሎጂን አይተናል፣ ምልክቶቹን አይተናል። እንግዲህ ከምልክቶቹ ታችኛው ዳሌ ህመም፣ የወገብ ህመም፣ በግንኙነት ጊዜ ህመም፣ ፔሪድ ሊመጣ አካባቢ ፔሪድ ላይ ሆነው እና ከፔሪድ በኋላ ሴቶች ህመም ይኖራቸዋል። ሰገራ ሲቀመጡ ህመም ይኖራቸዋል። ሽንት ሲሸኑ ህመም ይኖራቸዋል። ሌላው ደግሞ እርግዝና እንዲህ ይላቸዋል እና እነዚህ የኢንዶሜትሪዮሲስ ምልክቶች ናቸው። ዛሬ ደግሞ ለኢንዶሜትሪዮሲስ የተጋለጡት እነማን ናቸው ብለን ስናይ ለኢንዶሜትሪዮሲስ የተጋለጡት አንድ ወፍራም ሴቶች ወይ ደግሞ ኦቤሲቲ ለኢንዶሜትሪዮሲስ ያጋልጣል። ሌላው በቤተሰብ ለኢንዶሜትሪዮሲስ የተጋለጠ ሰው መኖር ለኢንዶሜትሪዮሲስ አጋላጭ ነው። ሌላው ፔሪድ ቶሎ ያዩ እና ፔሪድ ዘግይቶ የሚሄድ ሴቶች ላይ ለምሳሌ ሴቶች በ12 ዓመት ፔሪድ ያሉ እስከ 50 ዓመት ደግሞ ፔሪድ ሊዘገይ ይችላል። ይሄኛው ለኢንዶሜትሪዮሲስ ሪስክ ነው ማለት ነው። ሌላው ለኢንዶሜትሪዮሲስ እንደሚያጋልጠው ሌላ ምንድነው የኤስትሮጂን መብዛት፣ ኤስትሮጂን ሆርሞን መብዛት ለኢንዶሜትሪዮሲስ ያጋልጣል። ይሄን ካል ኢንዶሜትሪዮሲስ አንዲት ሴት ኢንዶሜትሪዮሲስ እንዳለባት እንዴት ነው ማወቅ የሚችለው ብለን ስናይ ያው ኢንዶሜትሪዮሲስ መጀመሪያ እንግዲህ ብዙ ጊዜ ኢንዶሜትሪዮሲስ ሚስ ይደረጋል ወይ ደግሞ በሽታው ሳይታወቅ ሐኪሞች ሌላ ሕክምና ሲሰጡ ይታያል። ይሄ ምንድነው ለምንድነው የሆነ ብለን ተስነ ኢንዶሜትሪዮሲስ ብዙ ጊዜ የምርመራ እንትኖቹ ብዙ አይደሉም። ለምሳሌ በአልትራሳውንድ እና እጅ በጣም ሊሚትድ ናቸው። ኢንዶሜትሪዮሲስ የምናውቅባቸው መንገዶች በጣም ሊሚትድ ነው፣ የተወሰኑ ናቸው። አንድ ለምሳሌ አልትራሳውንድ ልንሰራ እንችላለን። በአልትራሳውንድ ኢንዶሜትሪዮሲስ ኤክስፒሪየንስድ ራዲዮሎጂስት ከሆነ በአልትራሳውንድ ኢንዶሜትሪዮሲስ ሊያውቅ ይችላል። ሌላው ዴፊኒቲቭ ዲያግኖሲስ ወይ ደግሞ ወሳኝ ዲያግኖሲስ የሚባለው ላፓሮስኮፒ